ኮምፒውተር ሳያስፈልገን ላፕቶፕ ሳያስፈልገን በስልካችን እንዴት አድርገን ነው ወርድ የሆኑ ፋይሎችን ፒዲኤፍ ፋይሎችን ዶክመንት ፋይሎችን ኤዲት የምናደርገው የሚለውን የማሳያችሁ ይሆናል ማለት ነው። ስለዚህ ባጭሩ ወርድ ፋይሎችን ኤዲት ለማድረግ ባለ መልኩ የሚጠቅማችሁንና አሪፍ የሆነ አፕሊኬሽን የምነግራችሁ ይሆናል ማለት ነው። መጀመሪያ ምንድነው የምታደርጉት? ፕሌይ ስቶር ውስጥ ትገባላችሁ ወይም ደግሞ ሰርች ቦታ አለች። ሰርቿን አንድ ጊዜ ነካትና ታይፕ ታረጋላችሁ ማለት ነው። ወርድ ኤዲተር ብላችሁ ወርድ ኤዲተር ብላችሁ ወይም ደግሞ ኦፊስ ብላችሁ ታይፕ ታረጋላችሁ ማለት ነው። ስለዚህ እኔ ወርድ ኤዲተር ብዬ ሰርች ሳረግ ብዙ ፋይሎችን አገኛለሁ ማለት ነው። ከታች ወረድ ስትሉ ኤዲት ወርድ የምትላለች ኤክሴል ፒዲኤፍ ዶክመንት የሆኑ ፋይሎችን ኤዲት ለማድረግ የሚጠቅም አፕሊኬሽን ነው ማለት ነው። ስለዚህ ኦሬዲ እኔ አፕሊኬሽኑን ኢንስታል አደርጋለሁ ማለት ነው። እናንተም በዚህ ኦርደር ሄዳችሁ ፕሮፌሽናል የሆነ ሶፍትዌር አፕሊኬሽን ነው። ስለዚህ ሁላችሁም ይሄንን ኢንስታል በማድረግ ምንም ላፕቶፕ ሳያስፈልጋችሁ ኮምፒውተር ሳያስፈልጋችሁ ልክ እንደ ላፕቶፕ እንደ ዲስክቶፕ ኮምፒውተሮች ኤዲት ለማድረግ የሚጠቅማችሁ ነው። ከፈለጋችሁ ወደ ፒዲኤፍ ወደ ወርድ ወይም ወደ ኤክሴል በፈለጋችሁት ፋይል ፎርማት ኤዲት ከስተማይዝ ለማድረግ የሚጠቅም ቆንጆ የሆነ አፕሊኬሽን ነው ማለት ነው። ስለዚህ ይሄንን ኢንስታል በማድረግ ዶክመንት ፋይሎችን ኤክሴል ፋይሎችን እንደ ፕሮፌሽናል ሶፍትዌር አፕሊኬሽን ወይም ደግሞ እንደ ዲስክቶፕ እንደ ላፕቶፕ ኤዲት ማድረግ ትችላላችሁ ማለት ነው። ስለዚህ ይሄን አፕሊኬሽን ዳውንሎድ ማድረግ አትርሱ። ቆንጆ የሆነ አፕሊኬሽን ነው። እኔ ሁሉ ጊዜ አንዳንድ ስራዎችን ታክሲ ላይ ያለው ትራቭል እያደረኩ ላይክ አሳይመንት ሊሆን ይችላል ላይክ የሆነ ፕሮሲጀር ቶፒክ ሪሰርች ሊሆን ይችላል የምፈልገውን ፋይል ባጭሩ ስልኬን በመጠቀም ኤዲት የማደርግበት እኔ እየተጠቀምኩት ያለውት አፕሊኬሽን ነው። እናንተም ተጠቀሙት። ቆንጆ የሆነ አፕሊኬሽን ነው ልላችሁ ፈልጋለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ይሄን ቻናል ሰብስክራይብ ሼር እያደረጋችሁ ሁሉ ጊዜ የምለቃቸውን አዳዲስ መረጃዎች ቴክኖሎጂ ቤዝድ የሆኑ መረጃዎችን የማሳውቃችሁ ይሆናል። ቤተሰብ ሁኑ። ሰላም ቆዩልኝ።